ሰላም ውድ የሻማ አካዳሚ ቤተሰቦች በዛሬው ቪዲዮ አምስተኛ፣ ስድስተኛ፣ ሰባተኛ ፊደላትን እናያለን ማለት ነው። ቪዲዮውን እስከ መጨረሻ ተከታተሉ። ቅርጻቸው፣ ድምጻቸው እንዴት እንደሚመስል እናያለን ማለት ነው። እንማማራለን። ስለዚህ ቪዲዮውን እስከ መጨረሻ መከታተል አለባችሁ ማለት ነው። እዚህ ጋር እንደምታዩቸው አምስተኛ ፊደላት ናቸው ማለት ነው። አምስተኛ ፊደላት ቅርጻቸውን ልክ እንደምትመለከቱት ቀለበት አድርገዋል ማለት ነው። ይታያቸዋል ቀለበታቸው አይደለ? ከዚህ ላይ ማስተዋል ያለባችሁ ደግሞ አንዳንድ ፊደላት ቀለበት ያላቸው አምስተኛ ያልሆኑ ፊደላት ስላሉ ልብ ብላችሁ ቀለበታቸው ምናቸው ጋር ነው ያለው ብላችሁ ቅርጻቸውን መረዳት አለባችሁ ማለት ነው። ኦኬ አሁን በቀኝ እግራቸው በቀኝ በኩል ቀለበት ያደረጉ ከሆነ እነዛ ፊደላት አምስተኛ ናቸው ማለት ነው። ልብ በሉ ቅርጻቸውን ነው እየነገርኳችሁ ያለሁት። ስለዚህ በሙሉ ፊደሎቹን ስታያቸው ቀለበት አድርገዋል ማለት ነው። በቀኝ እግራቸው በኩል ቀለበት አላቸው። ስለዚህ አምስተኛ ፊደላት በቀለበታቸው መለየት እንችላለን ማለት ነው። ድምጻቸውስ ምን ይመስላል ካልን ደግሞ ሁሎቹም ምን አይነት አናባቢ ድምጽ ይወስዳሉ? መጨረሻ ላይ ኤ የሚሉ አናባቢ ድምጾቹን ይወስዳሉ። ስለዚህ የምናወጣው የድምጽ ቅላጼ ምንድነው? ኤ የሚል ድምጽ በውስጥ አለ ማለት ነው። ኦኬ መጨረሻ ላይ ይጨመራል ማለት ነው። ልብ በሉ ዝም ብሎ ፊደላትን መሸምደድ ሳይሆን ድምጻቸው እንደዚህ ነው ማለት ሳይሆን ሚስጥሩ ምንድነው? ድምጻቸውን እንዴት እንረዳ የሚለውን ነገር ማገናዘብ አለባችሁ። ስለዚህ ኤ የሚል አናባቢ ድምጽ እንጨምራለን። አሁን ወደ ንባባችን እንሄድ። ኦኬ ሄ ልብ በሉ ኤ ሚል ድምጽ እየጨመርን እንደምንሄድ ቅላጼውን በዛ ልክ መረዳት አለባችሁ። ካልሆነ ልክ አይደለም ማለት ነው። ዝም ብሎ ፊደሉን ቀጥታ መሸምደድ መያዝ ሳይሆን ምንድነው ሚስጥሩ ድምጹን እንዴት እንረዳ የሚለው ነው ልብ ማለት ያለባችሁ። ስለዚህ ሌ ሄ ሜ ሴ ሬ ሴ ሼ አያችሁ አይደል? ኤ የሚል ቅላጼ ሁሉም ላይ አለ ማለት ነው። ቄ ቤ ቴ ቼ ሄ ኔ አያችኋል? እችን ድምጽ ነው የምንጠቀም ሁሉም ፊደል ላይ አናባቢ ድምጽ የምንላት እች ናት። ኦኬ ኤ ሚል ቅላጼ እንጨምራለን። ስለዚህ እችን ፊደል ካልተረዳችሁ አምስተኛ ፊደል ያስቸግራችኋል ማለት ነው። ኬ ልብ ብላችሁ እዩ ማለት ነው። ቅላጼ የድምጽ አወጣጡ ምን ይመስላል? ኤ የሚል አናባቢ ድምጽ ከኋላ ይከተላል ማለት ነው። ኦኬ በደንብ ካስተዋላችሁት ሁሉም ፊደል ላይ እንደዚህ አይነት ቅላጼ ያወጣሉ ማለት ነው። እናንተም ስታነቡ ያንን ነው መከተል ያለባችሁ። ስትለማመዱ በእያንዳንዱ ፊደል ያን አስታውሱ። ኦኬ ሄ ዌ ዜ ጄ ኦኬ ኤ የሚለውን ድምጽ እዚሁ ላይ መረዳት አለባችሁ። አያችሁ አይደል? እንዴት እንደማነብ በዛ ልክ እናንተ እየደጋገማችሁ እያንዳንዱን ፊደል መለማመድ አለባችሁ ማለት ነው። እየጻፋችሁ ቢሆን ደግሞ መልካም ነው። ኦኬ ጌ ጼ እነዚህ ሞክሼ ናቸው ማለት ነው። ስለ ሞክሼ ፊደላት በሌላ ቪዲዮ እንመለሳለን ማለት ነው። ሞክሼ ፊደል ማለት ምን ማለት ነው? ኦኬ ተመሳሳይ ድምጽ አላቸው፣ ተመሳሳይ ስም አላቸው፣ ቅርጻቸው ግን የተለያየ ማለት ነው።
ኦኬ ፌ ፌ ፔ ፔ አያችሁ አይደል? አምስተኛ ፊደላት ላይ ምን አይነት ምስጢር ነው የተረዳችሁ ማለት ነው። እዚህ ላይ ኤ ሚል አናባቢ ድምፅ እንደሚጨምሩ እና እግራቸው በቀኝ በኩል ደግሞ ቀለበት እንዳላቸው ቅርጻቸውን በዛ መያዝ አለባችሁ ማለት ነው። ድምጻቸውና ቅርጻቸውን ከተረዳችሁ ሌላ ምንም ተአምር የለውም ማለት ነው። ስለዚህ ፊደል የቋንቋ መሰረት ነው ብለናል። ፊደል ስናጠና ደግሞ መከተል ያለብን ምንድነው? ወይም አይምሮአችን ላይ መምጣት ያለበት ምንድነው ማለት ነው? ቅርጻቸውና ድምጻቸውን ማወቅ ማለት ነው። ፊደሉ ቅርጹ ምን ይመስላል? ከዛስ ድምጹ እንዴት ነው የሚጠራው የሚነበበው የሚለውን መረዳት እኒህን አይምሮአችሁ ላይ ማምጣት አለባችሁ ፊደል ስታጠኑ። ስለዚህ ኤ ሚል አናባቢ ድምፅ አለ። እንደዚህ አይነት ቅላጼ መጠቀም አለባችሁ ማለት ነው። እንደዛ ካደረጋችሁ ትክክል ናችሁ ማለት ነው። ኦኬ ቀጣይ ስድስተኛ ፊደላትን ነው የምናጠናው። ስድስተኛ ፊደላት ላይ መረዳት ያለብን አናባቢ ድምፁ ምንድነው የሚለውን ነው። አያችሁ አይደል? የሚል አናባቢ ድምፅ አለ። እማ ብላችሁ ብትዙ ለምሳሌ ሚል ድምፅ አለ አይደል? ስለዚህ እማ ስትሉ የሚለውን ድምፅ መረዳት ትችላላችሁ። ስለዚህ ሚል አናባቢ ድምፅ በእያንዳንዱ ፊደል እንጠቀማለን ማለት ነው ድምጻችን። እሺ አብረን እናንብ። ህ ህ ል ል ህ ህ ም ም ስ ስ ር ር ስ ስ ሽ ሽ አያችሁ አይደል? የሚል አናባቢ ድምፅ አለ ማለት ነው። የሚል ለስለስ ያለ ቅላጼ እናወጣለን ማለት ነው። ስድስተኛ ፊደል ቅ ቅ ብ ብ ት ት ች ች ህ ህ ን ን ኝ ኝ እች ራሷ ናት። ስድስተኛ ፊደል ላይ አናባቢ ድምፅ እያልን የምንጠራት እችን ነው ማለት ነው። ስለዚህ እንዲህ አይነት ቅላጼ በእያንዳንዱ ፊደላት ማውጣት አለብን ማለት ነው። ስለዚህ የሚለውን መያዝ ስድስተኛ ፊደልን እንድንረዳ ያግዘናል ማለት ነው ድምፁን። ኦኬ ክ ክ ህ ህ ው ው እ እ ዝ ዝ ዥ ዥ ይ ይ ድ ድ ጅ ጅ አያችሁ አይደል? ሚል ቅላጼ አለ ማለት ነው። እንደዛ ያደረጋችሁ ተለማመዱ። ግ ግ ጥ ጥ ጭ ጭ ጵ ጵ ጽ ጽ ጽ ፍ ፍ ፕ ፕ አያችሁ ስድስተኛ ፊደላት ላይ ምን አይነት ድምፅ አለ አልኩኝ? ሚል ድምፅ። እንደዚህ አይነት ቅላጼ እየጨመርን እናነባለን ማለት ነው። ሰባተኛ ፊደላት ላይ ምን አይነት አናባቢ ድምፅ ነው የምንጠቀመው? ኦ ኦ ኦ ሚል አናባቢ ድምፅ በእያንዳንዱ ፊደላት እንጠቀማለን ማለት ነው። እሺ አብረን እናጥና። ሆ ሆ ሎ ሎ ሆ ሆ ሞ ሞ ሶ ሶ ሮ ሮ ሶ ሶ ሾ ሾ አያችሁ አይደል? ኦ ሚል ቅላጼ አለ ማለት ነው። ልብ በሉ። እናንተም ስታነቡ ሚስጥሩን ነው እንጂ መረዳት ያለባችሁ መሸምደድ አይደለም። እንዴት እንረዳው? ድምፁ እንዴት ነው አፈጣጠሩ? ምን አይነት ድምፅ ነው በውስጡ ወይም በተጨማሪ ኦ ሚለውን ድምፅ እንደሚወስድ መረዳት አለባችሁ። ቆ ቆ ቦ ቦ ቶ ቶ ቾ ቾ ሆ ሆ ኖ ኖ
ኞ ኞ ኦ። ይሄ ነው አናባቢ ድምጽ እያልን የምንጠራው ማለት ነው። ሰባተኛ ፊደላት ላይ ተጨምሮ ከቅላጼው ላይ የምናገኘው ኦ የሚለው ድምጽ ይሄ ራሱ ነው ማለት ነው። ስለዚህ ኦ ኦ የሚል ድምጽ እንደምንጨምር ልብ ማለት አለባችሁ ማለት ነው። ኮ ኮ ሆ ሆ ዎ ዎ ኦ ኦ ዞ ዞ ዦ ዦ ዮ ዮ ዶ ዶ ጆ ጆ። አያችሁ ኦ ሚል ድምጽ እየጨመር ነው የምናጠናው ወይም የምናነበው ማለት ነው። ስለዚህ ሰባተኛን ፊደል ቀለል አድርገን በዚህ መልኩ መጥራት እንችላለን ማለት ነው። ጎ ጎ ጦ ጦ ጮ ጮ ጶ ጶ ጾ ጾ ጾ ጾ ፎ ፎ ፖ ፖ። አምስተኛ ላይ ምን አይነት አናባቢ ድምጽ አለ አልኩኝ? ኤ የሚል አናባቢ ድምጽ አለ። ስድስተኛ ፊደላት ስናነብ ደግሞ የሚል አናባቢ ድምጽ እንጠቀማለን ማለት ነው። ሰባተኛ ላይ ደግሞ ኦ የሚል አናባቢ ድምጾቹን እንጠቀማለን። ከዚህ አንጻር ድምጻቸውን በቀላሉ መረዳት ትችላላችሁ ማለት ነው። ስለተከታተላችሁኝ እጅግ በጣም አመሰግናለሁ። በግል መማር ለምትፈልጉ ተማሪዎች ደግሞ እዚህ ላይ በምታገኙት ስልክ ቁጥር እየደወላችሁ ማናገር ትችላላችሁ።